በዓል ነው። ጠዋትም ማታም ማለት ነው። ያው እናንተም ታስታውሱ ለሌሎችም እንድትነግሩ ለምን መሰላችሁ? በዓለመ መላእክት 24 ሰዓት ነው። እኛ በዛ እንዳለን ግን 24 ሰዓት ትንሽም አንድ ደቂቃም አምልኮተ እግዚአብሔር አይለዩም። እግዚአብሔር አሁንም እሱን የምናመልክበትን ያብዛልን፣ እኛንም ያብዛን፣ በፍቅር ያብዛን፣ በሰላም ያብዛን፣ በጤና ያብዛን። በእውነት የጻድቃኑ ጸሎት ነው እኔና እናንተ እንደዚህ ባለሙሉ ጤናማዎች፣ ባለሙሉ ሰላም፣ ባለሙሉ ፍቅር፣ አንድነት፣ የተረጋጋች አየሯ ተስማሚ ሀገር፣ ድንቅ የሆነች ተዋሕዶ የሰጠን በቅዱሳኑ ጸሎት ነው እንጂ በእኛ ጉብዝና አይደለም፣ በእኛ ብርታትም አይደለም። ወጣቶቹ ወንበሮቹን ሰብሰብ ባርጋችሁ እዚች ወደ ጥግ አምጡልን፣ እዚህ ወደ ጥግ አምጡልን። እሰይ ወጣቶች አረፍ ያላችሁ አረፍ በሉ፣ አይዟችሁ፣ አናስቸኩላችሁም። ግን ሌሎቻችሁ አሁን ይሄው ደስ ይላል። አሁን መሄዱ ከበረከት ጋር መሄዱ አሁን ደስ ይላል። በእውነት አምላካችን የተመሰገነ ይሁን። ወንበሮቹ ሰብሰብ አድርጋችሁ እዚህ ጥግ ላይ ወላችሁ እዚህ መካከል ላይ በዚህ ጥግ ላይ አድርጉልን። ስትሰበስቡ ታዲያ ወንበሮቹ እንዳይሰባበሩ በጥንቃቄ አድርጋችሁ ሰብሰብ አድርጉ። ወጣቶች እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ዓርብ በነገ ጌታችን ኢየሱስ ክርስቶስ በዓለ ዕርገት ነው። ዓርብ ደግሞ በተመሳሳይ ሁኔታ ዕርገቱንም ከአቡነ አረጋዊ በዓል ጋር አንድ ላይ ወንጌል እየተማርን